ግባለት ይላል። ኮንግራ ፋሚሊ ይሄኛው ሊቨርፑል እንዴት እንደናፈቀን ከስንት ጊዜ በኋላ ዛሬ አንፊልድ ላይ ኒውካስትልን ቀጥቀጥ አድርገን 4-1 በሆነ ውጤት አሸንፈን 3 ፖይንታችንን አጣጥመናል። ግባለት ይላል። ከማል ጀምር ከኢኪቲኬ ወይስ ከቨርትስ? ቆይ ከቨርትስ ልጀምር። እኔ እኮ ተናግሬያለሁ ሊቨርፑል ላይ እነሱ ያውሩ እሱ ያገባል፣ እነሱ ያውሩ እሱ ያገባል። ፍሎሪያን ቨርትስ ዛሬ ጎል ብቻ አይደለም አሲስትም አድርጓል። እኔ ምን አይነት ተጫዋች ነው ቨርትስ? ምን አይነት ተጫዋች ነህ? ትለይብኛለህ አንተ ሊቨርፑል ስለሰጠን ኤኪቲኬን ስለሰጠን ድጋሚ ለክለቤ ከምሬ ነው የምላችሁ ኤኪቲኬን የመሰለ አውሬ አጥቂ ሊቨርፑል ላይ ስላለን ይሄ ክለባችን የሰጠን አሁንም ሊቨርፑል ይለይብኛል። ከምሬ ነው የምላችሁ ምን አይነት ጨዋታን የተመለከተው ሊቨርፑልን ዛሬ ያው እንደተመለከታችሁት በፈርስት ሃፉ ኒውካስሎች መጀመሪያ አካባቢ በጣም አጥቅተው ነበር እስከ 30 ደቂቃ ምናምን ጎልም እንዲያስቆጥሩ። ከዛ በኋላ ግን የሚገርመው ሊቨርፑል ነበር ያየነው። ኤኪቲኬ በ3 ደቂቃ ነው በ2 ደቂቃ ልዩነት የሚገራርሙ ጎሎችን አስቆጠረ። ይሄ አጥቂ ሰከንድ ሃፉም እጅግ በጣም የሚገርም ነበር። በጎሉ ግን በጣም ከዚህ በላይ ራሱ ማስቆጠር እንችል ነበር። ንጉሱ ማመድ ሳላ ምንም ለፍሎሪያን ቨርትስ ያን አሲስት ቢያደርገው ማለት ነው ያን የመሰለ እድል ጎል ማባከን አልነበረበትም። ከምሬ ነው ብላችሁ ብዙ እድሎችን እንዲሁም አባክናላን ማለት ይቻላል። ለማንኛውም ከስንት ጊዜ በኋላ ይሄንን ድል ስላገኘ ሊቨርፑል ኮንግራ ይመቸን። ጀሞ ጨዋታ ማለት ነው። ጨዋታ ማለት ነው። ምን አይነት ጨዋታ ነው ጀሞ? ምን አይነት ካምባክ ነው? ኢኪቲኬ ጀሞ ኢኪቲኬ በዚህ ሰዓት የዓለማችን ምርጡ ስትራይከር ጀሞ ምርጡ ስትራይከር ኢኪቲኬ 2 ጎል ዊርትዝ 14 ጎልና አሲስት በዚህ ሲዝን ፍሎፕ ብለህ አፈን ስከፍት የነበረ 14 ጎልና አሲስት። ምን አይነት አሲስት ምን አይነት ጎል ጀሞ። ኮናቴ ኮናቴ እሱ በመግባቱ በጣም ደስተኛ ነኝ ጀሞ። የሚገርም ጨዋታ ዛሬ አርነ ስሎትን እነ ኢኪቲኬ ያተረፉት ጀሞ ኢኪቲና ዊርዝ ዛሬ ያተረፉት ጀሞ። አካውንት ተመቷል። ኮፒ ሊንክ ያስፈልጓል ጀሞ። ኮፒ ሊንክ በኃይለኛው ይደገም ጀሞ በኃይለኛው። ኮንግራ ሊቨር ፋሚሊ። ሊቨርፑል ከተከታታይ የፕሪሚየር ሊግ ጨዋታዎች ነጥብ መጣል በኋላ ኒውካስትል ዩናይትድን 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። የሚገባው ቡድን ያሸነፈው በዚህ ጨዋታ ላይ ኒውካስትሎች አስቀድሞ ነበር በጎርደን አማካይነት 36ኛው ደቂቃ ላይ ጎል አስቆጥሮ ቀዳሚ የነበሩት ማለት ነው። ጎርደን በየዓመቱ ሊቨርፑል ላይ ጎል ማስቆጠር የሚቀናው አይነት ተጫዋች እንደሆነ ዘንድሮ ማስመልክቶናል። ለሶስተኛ ተከታታይ ዓመት ነው ሊቨርፑል ላይ ጎል ማስቆጠር የቻለው። ከዛ በኋላ ሁጎ ኤኪቲኬ 2 ቆንጆ ጎሎችን ያከታተሉ በማስቆጠር ሊቨርፑልን 2-1 መሪ ያደረገ። ከዛ በኋላ ከሁለተኛው አጋማሽ መልስም እንግዲህ ፍሎሪያን ቪርትዝ 67ኛው ደቂቃ ላይ ሌላ ቆንጆ ጎል እንዲሁም ደግሞ ኮናቴ 93ኛው ደቂቃ ላይ ቀሪዎቹን ጎሎች በማስቆጠር ጨዋታውን ሊቨርፑል 4-1 በሆነ ውጤት ማሸነፍ ችሏል። ብዙ ፖዚቲቭ ነገሮችን ከጨዋታው ላይ ማንሳት እንችላለን። በሊቨርፑል በኩል ቪርትዝ ወደ ቀድሞ ብቃቱ እየተመለሰ እንደሚገኝ የተመለከት እንገኛለን። በተለይ ባለፉት 10 ጨዋታዎች እያሳየ የሚገኘው ፎርም በጣም ድንቅ ነው። ከኤኪቲኬ ጋር ያላቸውም ጥምረት በተመሳሳይ በጣም አስደናቂ ነው ማለት ይቻላል። በመሐመድ ሳላ በኩል ግን በጣም ጥያቄ የሚያስነሳ ጊዜ ነው እያደረገ የሚገኘው። የምናውቀውን ሳላ በሊቨርፑል ቤት እየተመለከትን ነው ለማለት በጣም አስቸጋሪ ነው። ሩጫዎቹ ቀንሰዋል። ያ የምናውቀውን ጥረት ሳላ ሲጥር እየተመለከት ነው አይደለም። ከጎል ፊት አይናፋር ሆኗልና በጣም አስቸጋሪ ጊዜ ነው እያሳለፈ የሚገኘው። ለማንኛውም በሊቨርፑል በኩል ግን ከዛሬ 3 ነጥብ በኋላ በ39 ነጥብ 5ኛ ደረጃ ላይ በፕሪሚየር ሊጉ ተቀምጧል። ስለ ምሽቱ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ሊቨርፑል ኒውካስልን 4-1 ደበደበው ማለት ፈርስት ሃፍ ብቻ ነው ኒውካስል ፈርስት ሃፍ ላይ እስኪያገባ ድረስ እና ሰከንድ ሃፍ 15 ደቂቃ ነው የተጫወተው። በአጠቃላይ 30 ደቂቃ ነው የተጫወተው ማለት ተለጠለጠ። ፈርስት ሃፍ ኢኪቲኬ ቨርሰስ ኒውካስል ኢኪቲኬ 2-1 አሸነፋቸው። ሰከንድ ሃፍ ደግሞ ቨርስ ሳላ የሰጠውን ኳስ አቤት! እኔ ቨርስ ግን እግሩ ላይ ኳስ እንዴት እንደሚያምር እንዴት አድርጎ እንደመታየው አመታቱ ራሱ ቅርቀስ ብሎ ማለት በዳዴ ሮጣ አትይዘውም ማለት ጥግ ላይ በቃ ሲያረካ ማለት ሳላ በቃ ሳላ ጋክፖ እና ስሎት አውት ስቲል ከዛላ ባለቀ ሰዓት ደግሞ ኮናቴ ደገመለት ማለት ነው። ኮናቴ ከለቅሶ ተመልሶ አገባ። ሪያል ማድሪድ አትሄድም ሲባል የሰው ያቋሙ እየተስተካከለ ነው መሰለኝ። ሪያል ማድሪድ ያድክ የሆነ ሰውዬ ማለት። ለማንኛውም ጫናው ትርፌ ላይ ነው። ትርፌ ሊጨንቃት ነው። ነገ ሊጨንቃት ነው ነው ፉላም ሃሪ ዊልሰን ቅርቅር ታውቂያለሽ እኮ ተጫዋቾችሽ 300,000 የሚቀበሉት ለትልቅ ጨዋታ እንደሆነ እኮ ያውቃሉ። አሁን ያሳዩሻል። ከፉላም ጋር ያሳዩሻል ማንቸስተር ዩናይትድ ማን እንደሆነ ማለት። ቸልሲ ዛሬ አሸነፈ፣ ሊቨርፑል አሸነፈ።
ተመጣጣኝ ቡድኖች ሲጮቱ ምናምን ደስ ይላል። እኛ ብቻ እኮ ነው ድብድብ የምናደርግ አናስሞክር ምናምን ታውቃለህ። 4-0 አሸንፈን ራሱ አንረካ ምንም አይረካው አይሞከርብም አደነግጥ ነው ገባህ። አልፎ አልፎ ብቻ ዝም ብለህ ታቀብላለህ 3 ነጥብ ቻሪቲ ነው ገባህ። ጋድስ ወርክ ዊ ዱዊንግ ጋድስ ወርክ አረጋጋው። ሊቨርፑላውያን ከባድ ማን ዘንድሮ ቶፕ ፎር ገብ ሊበዛበት ነው መሰለኝ። እኔም ጣመኛን ጀማው አልጣመኝም። ትርፍዬ እየተጋደለች ነው። ያ ብቻ አይደለም ሃንግማንም ዛሬ ፐርፎርም ያደረገበትን መንገድ አይታችኋል። ካምባክ ሰርቶን የመጣው ሊቨርፑል ከባድ ድል ያስመዘገበው ጋይስ። በነገራችን ላይ ኒውካስትል ከበድ ያለ ቲም ነው። ያው ዘንድሮ ጥሩ ላይሆን ይችላል ያን ያህል ቢሆንም ግን ቀላል ሚናቅ ተፎካካሪ ቡድን አይደለም። 4-1 በሆነ ውጤት ነው የለጠፉት። ሁለቱ አዳዲስ ፈራሚዎቹ በአግባቡ ስራቸውን መስራታቸው ቀጥሏሉ። ሁለቱ እየተጣመሩ ነው፣ እየተዋዋዱ ነው። ዊርትዝና ኢኪቲኬ የሆነ ቀመር እያገኙ እየመጡ ነው። ጀሞ በጨዋታ ሂደት ላይ በደንብ ፕሮሰስ እየሆነ ነው፣ እየተብላላ ነው። አይዛክ መቶ ካረበሸው በቀር በጣም ቆንጆ ጥምረት እየሆነ የሚቀጥልም ይመስለኛል ጋይስ። ከዛ በተጨማሪ ግን ኮናቴ ጎል አስቆጠረ። ጎል ካስቆጠረ በኋላ ማለት ነው 4ኛውን ሲያለቅስ አይቼው በቃ በእናት በጣም ልብ የሚነካ ነው የልጁ ነገር። ያሳለፈው ነገር ቀላል የሚባል ነገር አይደለም። በጣም ከባድ ነገር ነው እያሳለፈ የሚገኘው አሁንም በሊቨርፑል ቤት ላይና አንጀቴን የበላኝ ጀማ። ነገ ታዲያ እንዴት ነው ሲቲ ላይ አትቋጥሩም? ሊቨርፑላውያን አቋጥሩም ነው ምንድነው ሀሳባችሁ? እስቲ ሀሳባችሁን አካፍሉኝ። ይመቻችሁ። ኮንጋ እንችላለን እኮ ነው የምልህ። እንችላለን። እምንገርም ነበር። እንደ ቲምም እንደ ኢንዲቪዥዋል ምርጥ ነበር። እነዚህ ሁለት ልጆች ቅመሞች የጌትኬ 2 ጎል አስቆጥሯል። ጽድት ያለ አጥቂ፣ ምርጥ አጥቂ ፍሎሪያን ቪርትዝ ተዋል። እቺ ቅመም ናት። በቃ ፕሪሚየር ሊግ ላይ ምርጥ ተጫዋች ፕሪሚየር ሊግ መሆኑ የማይቀር እኮ ነግረናችሁ ነበረ። 1 ጎል 1 አሲስት፣ 1 ጎል 1 አሲስት በ10 ጨዋታው 6ኛ ጎሉ ነው። ኢማጂን እየቆጠርከው ምድረ ወያላ ምድረ ፎቃቃ ጠላት ማለት ነው። 116 ሚሊዮን ፓውንድ ፍሎፕ ያደረገ ተጫዋች ምናምን ያልከውን ታየዋለሁ። እንደ ቲም ምርጥ ነበር። ኢብራሂማ ኮናቴም ጎል አስቆጥሮ በሞት ላጠው ለአባቱ እንግዲህ ጎሉ መታሰቢያ አድርጎለታል። በጣም ኢሞሽናል ነበር እንደውም ጎሉን ከገባ በኋላ ምናምን እና በጣም ደስ ይላል። እግር ኳስ አንዳንዴ እንደዚህ አይነት ነገሮችን ስትሰጣችሁ ደስ ይላል። አላ ያንን ነገር አግብቶ አላ ደስታውን መግለጽ ወይም ምናምን ተጫዋቾቹ ሲያበረታቱ ደስ ይላል። እና እንደ ቡድን ብቻ ግን ምርጥ ነበር። መሐመድ ሰላም ምርጥ ነበረች፣ አሲስት አድርጓል። ኮናቴ ምርጥ ነበረ። ግራቨንበርግ ምርጥ ነበረ። ሶቦስ ላይ በቃ ኦቨርኦል ቲሙ ምርጥ ነበረ። ምርጥ ጨዋታ ነው ያየነው። እነዚህ ሁለት ልጆች ግን በተለይ ሻይን አድርገዋል። በቃ ምርጥ ጨዋታ። ኒውካስትልን ደግሞ አሌክሳንደር ኢሳቅን ቤንች ላይ አይቼዋለሁ ጋይስ። ተነስቷል። አሌክሳንደር ኢሳቅ ይመጣል። አንድ ቡድን እንዴት አንድ ተጫዋች 2 ጊዜ ይኖረዋል ጋይስ? አሌክሳንደር አይዛክ እኮ 2 ነው ያለው ሊቨርፑል። ሁጎ ኤኪቲኬ ይለያል ነው የምላችሁ። በቃ ማለት ከሶቦዝ ላይ በመቀጠል የኔ ሊቨርፑል እንደውም ለአንዳንዶች ከሶቦዝ ላይም ከፍ ሊያደርጉት ይችላሉ፣ ግን ለኔ ከሶቦዝ ላይ በመቀጠል ከሱ ባልተናነሰ መልኩ በሊቨርፑል ቤት የዘንድሮ ምርጡ ተጫዋች እሱ ነው ያለምንም ጥያቄ ማለት ነው። 15ኛ ጎሉን የዛሬ ምሽት ካስቆጠራቸው 2 ጎሎች ጋር በማስቆጠር የሊቨርፑል በሁሉም ውድድሮች ከፍተኛ ጎል አስቆጣሪ ነው። በቃ ከቡድኑ ጋር አዲስ ተጫዋች አይመስልም። ምንም አዲስ ተጫዋች የማይመስለው ማለት ረጅም ጊዜ በቡድኑ ውስጥ ያጠፋ ተጫዋች ነው የሚመስለው። ሊንካፖቹ ከእያንዳንዱ ተጫዋች ጋር ያለው ተግባቦት ፓሽኔት ነው። በእያንዳንዱ ጨዋታ ታታሪ ነው። እያንዳንዱ ተቾቹ በጣም ነው የሚያምሩት። ፊኒሺንጉም ጎል ጋር ሲቀርብ ያው አንዳንዴ የሆነ ሚስ የሚያደርጋቸው ነገሮች አሉ፣ ግን በጣም ደግሞ ጥሩ ፊኒሺንጎችን ያስመለክታቸዋልና የሚገርም ተጫዋች ነው። ድሮፕ እያደረገ ከራሱ የሜዳ ክፍል ጀምሮ ኳስ መስርቶ እስከ መውጣት ድረስ ማለት ነውና አሁን ሊቨርፑል ኒውካስትል 2-1 እየመራበት የሚገኘው የፕሪሚየር ሊግ ጨዋታ ላይ ከመመራት ተነስቶ ሊቨርፑል 2-1 ሲመራ ሁለቱንም ጎሎች ማስቆጠር የቻለው እሱ ነበርና ተነሳሽነቱ ራሱ በጣም ነበር ሲያስገርመኝ ነበር። ልክ በቡድን ውስጥ ረጅም ጊዜ ያሳለፈ የሆነ ወይ ደግሞ የአካዳሚ አይነት ተጫዋቾች ስሜት ነው ያየሁበትና በጣም ነው ያስገረመኝ። የሚገርም ተጫዋች ነው ግን ያየው። በቃ አሌክሳንደር አይዛክ ተጎድቷል የምትሉ ሰዎች ተሳስታችኋል። ይኸው መልኩ አሌክሳንደር አይዛክ በሌላ መልክ ማለት ነው። ለማንኛውም ስለዚህ ተጫዋች እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። ሊቨርፑል አሸንፏል። ኧረ በስመ አብ ጥፍጠፋ በማታ ድብደባ የሰው ልጅ እንደዚህ ይደበደባል? ኒውካስትል አይመስልም። የተጫወቱት ክለብማ ኒውካስትል አይደለም ሌላ ነገር ነው። እንዴት ነው የተጠፈጠፈው እንደዚህ እንዴ? 1-0 እየመራ ነበር ኒውካስትል ሎክ ያደርጋል እላለሁ። ኢኪቲኬ ወደ ማን ነው? ቶሬዝ ነው ማን እንዴ? ሁለቱ ቶሬዝ እና ጄራርድን የሆነ የምታየው አይነት ነገር ነው የሚመስለው። ምንድን ነው ኢኪቲኬ ስጡት፣ ምንም አይነት ኳስ ሄዶ ሰው አጥፎ ምናምን ያገባል። ምን ሆነው ነው እንዴ?
አውት ኦፍ ኖዌር ቨርትስ ደግሞ እዛ ቦክስ ውስጥ ሰጠው አገባ። ከዛ ደግሞ አንድ ተከላካይ አጥፎ ያገባ። ማነ እንዴ ኢኪቲኬ ምር ሰላም አይደለም። የምሬ ነው። እስካሁን ድረስ ባለው የአመቱ ምርጥ ሳይኒንግ ምንም ጥያቄ የለውም። በጣም ነው የሚችለው። በስማ አምዲ ምንድነው ሊቨርፑል የሚሰራው? 4-1 ኮናቴ ከጉዳት ሲመለስ ኳስ ለምዶ መጣ እንደዚህ እንዴ ግራ ገባኝ እኮ መላጣ ሲሆን ኳስ እንዴት እንደዚህ ቻለ? ምን ሆኖ ነው? እዛ አስቀምጣችሁ ኳስ አስለምዳችሁ ያመጣችሁታ። ወይኔ ማን ኮናቴ እኮ ኳስ አይችል ነበር ደስ የሚለው አንተ። አንፊልድ ይናደፋል። የሊቨርፑሎች ዝማሬ ነው። ያራዳ ልጆች በሚያስገርም ሁኔታ ዛሬ 90 ደቂቃ ለኒውካስትል ተጫዋቾች ጆራቸውን ሲበረብሩ ነበረ የጨረሱት ጨዋታውን የዘኮፕስ የተሰኙት የሊቨርፑል ደጋፊዎች ማለት ነው። ያራዳ ልጆች በሚያስገርም ሁኔታ ሊቨርፑል ኒውካስትልን 4-1 በሆነ ውጤት አሸንፎ ደረጃውን ማንቸስተር ዩናይትድ እስኪጮት ወደ 5ኛ ጠጋ ማድረግ ችሏል ማለት ነው። በዚህም 2 ጎሎችን ሁጎ ኢኪቲኬ ማስቆጠር ችሏል ማለት ነው። በአንቶኒ ጎርደን ምክንያት ኒውካስትሎች ቀዳሚ መሆን ቢችሉም ኢኪቲኬ በ2 ደቂቃ ውስጥ 2 ጎሎችን በማስቆጠር 2-1 በሆነ ውጤት እየመሩ ወደ እረፍት እንዲወጡ ማድረግ ችሎ ነበር ማለት ነው። ሌላኛው ፈራሚ ፍሎሪያን ቨርትስ ከዕለት ወደ ዕለት እጅግ በጣም አስገራሚ ብቃቱን እያሳየን የሚገኘውም በዛሬ ጨዋታ እጅግ በጣም ሲሾር ሲያበራ የነበረ ተጫዋች ነው። ይህም ተጫዋች ማለት ነው 3ኛውን ጎል ማስቆጠር ችሏል ማለት ነው። ባለቀ ሰዓት ደግሞ ኮናቴ ያስቆጥሯል። 4-1 በሆነ ውጤት ሊቨርፑሎች ማሸነፍ ችለዋል ማለት ነው። ይህ ውጤት ለሊቨርፑል እጅግ በጣም አስገራሚ ነው ማለት ነው። ነገ ማንቸስተር ዩናይትድ ከፉላም ጋር እጅግ በጣም ፈታኝ ጨዋታ እንደሚያከናውን የሚጠበቅ ስለሆነ ይህ ጨዋታ ለሊቨርፑሎች አሪፍ ነው ተብሎ ይጠበቃል። ሀሳብ አስተያየት ኮሜንት ላይ እናንተ ነው። በደም ሼር ኮፕሊንክም እንዲሁ እናንተ ነው። የፕላስ ምልክቷም የእናንተ ነው። ያራዳ ልጆች የመቻችሁ። አሁን እኮ አያፍርም አይዛክ እዛ ቤንች አገግሜ መጥቼ ወደ ጨዋታ ስታርቲንግ ላይ እገባለሁ ይሉን። ኧረ አይሰማም በእናትህ። ይሄ ሰውዬ ሌላ ታሪክ ገብቷል። ኢኪቲኬ በስማም ሊቨርፑል ይሄ ሰውዬ እንደዚህ አይነት ፎርም እንዳለው ቢያውቁ ኖሮ በአይዛክ ቁማር አይበላም ነበረ። በስማ እንዳያስበው። አንዴ ነው የመጀመሪያውን ጎል ተውት፣ ሁለተኛውን ጎል ከዛ ስፔስ ከዛ ቦታ የማይታሰብ ነገር እኮ ነው የሰራው። ጭራሽ ካምባክ ነው ያደረጓቸው። ማን ይሄ ሰውዬ በቃ ስሙን ጠቅላላ እያስረሳ ነው። ቨርትስ ማለት በጣም ሌላ ታሪክ። አንተ አሲስት ያደረገለትን ኳስ አይታችሁታል? ድሪብል አድርጎ እኮ ነው ያለፈው እዛ ቦታ ላይ እንግዲህ ቦክስ ውስጥ በጣም ነው የሚችለው ሲጀምር። ጋክፖ የሚባል ሰውዬ እኔ እግዚአብሔር ለሊቨርፑል የማይጠቅም ተጫዋች ማለት ጋክፖ ነው የምናገረው አሁንም ድረስ። ሰውየው ኳስ አይለቅም። ስንት ኳስ ለሳላ ስንት ኳስ ለኬዛ ስቦስ ላይ የነበሩ አይለቅም ኳስ ልጁ። ለምን ኬዛ እንደማያስገባ አይገባኝም። እኔ ኔዘርላንዳዊ ስለሆነም አይገባኝም። የሀገሩ ልጅ ስለሆነ የሚሆን ሌላው በቃ እንትና ነው ኮናቴ ነው። በቃ በመከላከሉ ላይ በጣም ቤስት ነበረ። በማግባቱም ደስ ብሎኛል አባቱ ምናምን ነገር። ብቻ ሊቨርፑል ዛሬ በጣም አሪፍ ነበረ። አንተ ግን ምን አይነት አጥቂ ነህ? ሊቨርፑልን ይሄ አጥቂ አይደለም፣ ከምሬ ነው የምላችሁ፣ ጭራቅ ነው። ኤኪቲኬ ትለይብኛለህ የኔ አባት። 2 ጎል ከቨርትስ ጋር ያላቸውን ጥምረት እያያችሁ ነው። በዛ ጠባብ ስፔስ ውስጥ እንዴት ነው አይኪው ይለያል። ምን አይነት ተጫዋች ነው ቨርትስ። እኔ ጥምረቱ አላስደነቀኝም፣ ከምሬ ነው የምላችሁ። ገና ብዙ ነገር ስለምናይ ማለት ነው። ኤኪቲኬ ግን ይለያል። ራሱ ዘግሬት አሌክሳንደር ዘግሬት አጨበጨበለን ነው ምን 2 ጎል ፋሚሊ። ያው ጨዋታው መጀመሪያ እንደተመለከታችሁት ነው ማለት ነው። ፈርስት ሃፍ ላይ ከሊቨርፑል ከ30 ደቂቃ በኋላ ነው በጣም እያጠቃ የነበረው። ከዛ በፊት ግን ኒውካስትሎች እጅግ በጣም ተጭነው ሲጫወቱን ነበር። አሁንም ሰከንድ ሃፍ ብዙ ማሻሻል የሚጠበቁብን ነገሮች አሉ ሊቨርፑል ላይ፣ ከምሬ ነው የምላችሁ። ኒውካስትሎች ዛሬ እጅግ በጣም ያው ሁሌም ከኒውካስትል ጋር ያለን ጨዋታ ከባድ ነው። ለማንኛውም ዩል ነበሮ ካሉን